አብርሽ ለካ በዚህ ተጠርጥረህ ነው ትናንትና ከዩቲዩብ የጠፋኸው። ልጅህን እንዲያስደርግሃል እንዲጠፋ አድርገሃል አግታል ተብለ ስትጠየቅ እንደው ትንሽ ፍረት እንኳን አይሰማህም? ለምንድነው በልጅ እንደዚህ የምትበቃቀሉት? አብርሽ ለምን እንደዚህ አይነት ነገር ውስጥ መግባት ፈለግ? ሩታና ፍቅር አንተ ላይ የማይሆን ነገር ስላደረጉብህ ስላናደዱ አንተ የምትበቀለው በልጅ ነው የሚመስልህ? በፖሊስ ተጠርተህ ራሱ ልጅህን ሸሽገሃል ወይ ተብለ ስትጠየቅ ምን አይነት ስሜት ይሰማሃል? የኡነት እጅግ ያሳፍራል። ማታ የተፈጠረ እጅግ አስደንጋጭ ክስተት አለ። አብርሽ በሚዲያው በዩቲዩብ ያልመጣውም በዝርዝር አንድ ባንድ ነግራቸዋለሁ። ተጠርቶ እያጣደፉ ሲጠይቁት ነበረ። የልዑሌም ሁኔታ ሁሉ ላይ የታወቀ ይመስላል። አንድ በአንድ ማታ ያልተሰማውን ጉዳይ ነው በዝርዝር እምነግራችሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የልዑል ነገር አስጨንቋችሁ በልጅ ቀልድ የለም፣ በልዑሌ ቀልድ የለም፣ ድራማችሁን ሌላ ነገራችሁን አቁሙልን፣ በልዑል ግን አትቀልዱ ስትሉ የነበራችሁ አጠቃላይ ቁም ነገረኛው ናችሁ። አረበ ያላችሁበት ፈጣሪ አምላክ የምትሰሩበትን ጉልበት ይባርክላችሁ። እፎይ ብላችሁ የምትኖሩትን እንጀራ ፈጣሪ አምላክ ይስጣችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እስቲ ቪዲዮ ላይክ አድርጋችሁ ጀምሩ። እኔም እንደናንተ ነው የምደግፈው፣ እኔም እንደናንተ ነው ለልዑል የምከራከረው። እኔም ወንድማችሁ ነኝ። ዛሬው መረጃ ብዙ ሰው ጋር እንዲደርስ ስለምፈልግ ባካችሁ አሁኑኑ ቪዲዮ ላይክ አድርጉ። በልጅ ቀልድ የለም እያላችሁ ኮሜንት አድርጉልኝ። ይሄን ቃል ብቻ ነው የምፈልገው። በልጅ ቀልድ የለም እያላችሁ ኮሜንት አደራ። ሁሉም ሰው ያንን እየተመለከተ በተለይ በልዑሌ የማይሆን ነገር የሚያስቡ ሰዎች እንዲናደዱ ስለምፈልግ በልጅ ቀልድ የለም በሉ። አሁን ቀጥታ ይዞ ለመጣው ዝርዝር መረጃዎች ነው እማመራው። እንግዲህ ከዚህ በፊት አይተናል። ከአንድ ቀን በፊት ሩታ ምን ብላለች? እኔ ወደ ህግ አካል እሄዳለሁ፣ ልጄን ማግኘት አልቻልኩም፣ ህግ አካል ሄጄ እንዳላመለክት የያዘኝ አንድ ነገር ነው፣ ይህ ጉዳይ 24 ሰዓት መሙላት አለበት ተብሎ ስለሚባል ነው ብላ አንድ ቪዲዮን ቀደም ብላ ተናግራ ነበረ። ታዲያ አብርሽን ቀደም ብላ ስትጠይቀው እኔ ጋር አይደለም ለምንድነው እንዲምትኝ እያለ አልደነገጠም ነበረ። ልብ ብላችሁ ካያችሁ የኡነት አባት ነው እንግዲህ እናቃለን። የኡነት ልጁ ጠፍቶ ቢሆን ኖሮ የሚያቀው ነገር ባይኖር ኖሮ አብርሽ እንደዛ ሲባል መደንገጡ አይቀርም። ነገር ግን አብርሽ የሚያቀው ነገር ስላለ ልዑሌ ያለበትን ስለሚያቅ ነው ብዙም ያልደነገጠው። ይሄ ራሱ ትልቅ ማስረጃ ሆኖ ነው እንግዲህ ሩታ ማምሻውን አመልክታ እንደነበረ ልጄ ሊገኝልኝ አልቻለም፣ የልጄ ወሳጅ ደግሞ የገዛ አባቱና በሱ በኩል ያሉ ዘመዶች ነው ብላ እንግዲህ ቡዜም እንደተጠየቀች ቡዜ ጋር ግን ልጁ እንደሌለ፣ ምክንያቱም ቡዜ መጀመሪያ ተጠርጣሪ ስለሆነች ልጁን እሱ ጋር አያስቀምጡም። ዴቭ ሁሉ ሲጠየቅ እንዳመሸ መረጃውን ሰምቻለሁ። በስተመጨረሻ አብርሽም ሲጠየቅ ነው ያመሸው። ሩታ ጨክናለች ተብሎ ነው መረጃውን የሰማሁት። እውነት ነው፣ በልጅ ቀልድ የለም። እኔ ቀድሜ የተናገርኩት አንድ ነገር ነበረ። እሱ ምንድነው? በአብርሽ በኩል ያሉ እህት ወንድሞች ማለትም ቡዜና ዴቭ ለምን በመጥፎ ስማቸው ይነሳል? እነሱም ቢሆን ለልጁ አጎትና ክስት ናቸው። ሩትዬ ተረጋጊ፣ እነሱ ጋር ቢሆንም አትጨነቂ ብዬ ነበር። ነገር ግን ቆም ብዬ ሳስበው ልጁን የወሰዱበት አግባብ ትክክል አይደለም። እናት ሳታውቅ እናት እንዲየተጨነቀች ምንም ቢሆን አክስትና አጎት እንኳን ቢሆኑ ልጁን እንደዚህ መውሰድ አይችሉም። ይሄን ነገር አምኜበታለሁ። ለዛም ነው ከባድ አቋም ይዤ ያለውን ሐሳብ መልእክት ላሰማችሁ ብቅ ያልኩት። አብርሽ ተጠርቶ ተጠይቋል። ልጅህን አንተ ነው ወሰድከው እያሉ እንግዲህ የህግ አካላቶች ሲጠይቁ እኔኮ ምንም ቢሆን የልጁ አባት ነኝ እያለ እንደፈረደበት ይሄን መልስ ሲሰጥ ነበር ነው የተባለው። ታዲያ ይሄን መልስ ሲሰጥ እንደዛም ቢሆን በአግባብ ነው እንጂ ልጅ በፕሮግራም የሚታየው እንደዛ እንደዚህ ወደዚህ የተባለ ልጁ በስተመጨረሻ የማይሆን ሰው ጋር ገብቶ ቢጠፋስ ማን ነው ተጠያቂ? አንተ ጋር ነው እየተባለ ልትጠየቅ ነው ወይ ያሉ የህግ አካላቶች ሁሉ ሲጠይቁ ነበረ። እኔም ያልኩት በርግጥ ይሄንን ነው። አብርሽ እንደዚህ አይነት ነገር ላይ ቀልድ አታድርግ። እንደዚህ አይነት ልዑልን እየወሰርክ እየደበክ አትመልስ። ወደፊት የኡነት ልዑል ቢሰረቅ እንኳን ልዑልን ሌላ ሰው እንኳን ቢወስደው ዝም ብለህ ካንተ እየተጠረጠርክ ነው ዝም ተብሎ ነገሩ የሚደባበሰው። ሁለተኛ ራሱ ማታቆጣጣ ይመጣባል። ለምንድነው ያለ እናት ፍቃድ ልጁን የምትወስደው ብዬ ተናግሬ ነበር። የህግ አካላቶችም ያሉት ይሄንን ነው። ልጁን አሁን ወሰርክ ይባል ሳትወስድ ደግሞ ሌላ ሰው እንኳን ቢሰርቅ እንደዚህ አይነት ነገር ካስለመር ካንተ ነህ ተብለህ እኮ ልትጠረጠር ነው። በዛ ላይ ልጁም ሊጎዳ ነው ብለው ነው ሲናገሩት የነበረው። እኔ የልጁ አባት ነኝ፣ ነገር ግን እንደምትሉኝ የማያውቀው ነገር የለም እያለ እነሱንም መልሳቸው ለዘብ እያደረገ ለማሳለፍ ሲሞክር እንደነበር በዝርዝር መረጃውን ሰምቻለሁ። ትናንትና ዩቲዩብም ያልመጣው በዚህ ምክንያት ነው ብለው ነው አብረው አያይዘው መረጃዎቹን ያሰሙኝ ማለት ነው። የኡነት እኔ አንድ ያዘንኩበት ነገር አለ። በዚህ ያህል ደረጃ ለምን አብርሽ ድራማ መጫወት እንደፈለገ አልገባኝም። ልብ ብላችሁ ግን ተመልከቱ። ከሩታና ከፍቅር ጋር ግጭት የጀመረው ከ3 ቀናት በፊት ነበረ። ፍቅርን ወድጃለሁ ብሎ ብዙ ነገር አድርጎ ነበረ። ታዲያ ፍቅር ከሩታ ጋር ተመካክራ ድራማ ስለሰራችበት በዛ በጣም ተናዶ ነበረ።
ሩታን ራሱ ድጋሜ ጎዳሽኝ እያለ ሲዝት እንደነበረ ያንንም ዛቻውን አስመልክቶ ሩታን የጎዳ ሩታን ያስደነገጠ መስሎት ነው እዚህ ነገር ውስጥ የገባው። ነገር ግን ከባድ የህግ ተጠያቂነት እንደሚያመጣበት ቀድሞም ቢሆን አላወቀም። በመጀመሪያ አብርሽና ሩታ ሲለያዩ የተወሰኑ ውሳኔዎች ነበሩ። ልጁን ማየት ያለበት በፕሮግራም ነበረ፣ ያንን ጥሷል። ሁለተኛ እናት በሌለችበት ማለትም ሩታ በሌለችበት ልጁን ለማግኘት መሄዱ ራሱ በካሜራ ከታየ ከተረጋገጠ ከባድ ወንጀል ነው። በመጨረሻም ልጁ ልዑል ያለበትን ቦታ ሳይጠቁም በተለያዩ የህግ አካላቶች ከተያዘ ይሄ ራሱ ከባድ ወንጀል እንደሆነ ነው እንግዲህ አርቀው ሲነግሩት የነበረው። እኔ ምንም ቢሆን የልጁ አባት ነኝ፣ ነገር ግን እንደሚባለውም አልፈረጅም፣ እንደሚባለውም ብዙ ነገር እኔ መባል የለብኝም እያለ እንግዲህ ሲመላለሳቸው እንደነበረ ይህንን ነገር ታዲያ ለማጣራት እሱን ሁሉ ወደ ጣቢያ ሊወስዱት እንደፈለጉም መረጃውን ሰምቻለሁ። ነገር ግን በስተመጨረሻ አብርሽ ይሄ ሁሉ ነገር እንግዲህ ልጁ እነሱ ጋር እንዳለ ሳይጠቁም ሳይናገር የቀረ አልመሰለኝም። ይህንን ጉዳይ አስመልክቶ እንግዲህ ሩታ በጣም ስትናገር የነበረው ልጅና እናት እንደዚህ ያለያዩ የእነሱን ድራማ ያቆማሉ ነው ያለችው። ከዛም በላይ ደግሞ ነው የታየኝ ልዑል ገና በቅጡ 1 አመት እንኳን አልሞላውም። ይህም ማለት የእናት ጡት ወተትን ገና ጠብቶ እንኳን አልጨረሰም። ይህንን ልጅ በእነሱ ድራማ ምክንያት እነሱ ለመበቃቀል በፈለጉ ምክንያት ከእናት እየለዩ የሚወስዱበት ነገር ብዙ ሰው እያዘነበት ነው። አብርሽ ብዙ ሰውንም እያበሳጨ ነው። አጠቃላዩ ግን ደግሜ ደጋግሜ የምነግራችሁ ነገር ልጁ የሚገኘው በአብርሽ በኩል እንዳሉ ነው የተለያዩ ቦታ ፍንጮች የተሰሙት። ታዲያ በስተመጨረሻ የህግ አካላቶችም ምንም ቢሆን እኔ የልጁ አባት ነኝ ባካችሁ ተውኝ ሲል እንደነበር ነው መረጃውን የሰማሁት። ይሄ እንግዲህ የእውነትም ሊሆን ይችላል ብዬ ያሰብኩት ምንድነው አብርሽ ይሄ ልጅ ልዑል አብርሽ ጋር ባይኖር የእውነት ይደነግጥ ነበር። ሩታ የመጀመሪያ ቀን ቪዲዮ ሰርታ ልዑል የለም አንተ ነው ወይ ወሰድከው ስለው እኔ አላቅም ብሎ ልቡን ድንድን አድርጎ አይቀመጥም። እንኳን ልጅ ጠፋ ተብሎ አይደለም ልጅ የሆነ ነገር ታመመ እንኳን ሲባል አብርሽ እንዴት እንደሚሆን እናውቃለን። ስለዚህ ልጁ እውነትም እና አብርሽ ጋር ቢሆን ነው እሱ ቀድሞም ቢሆን ያልደነገጠው ማለት ነው። ነገር ግን በዚህ ያህል ደረጃ የወሰደበት ነገር ከባድ ተጠያቂነት እንደሚያመጣበት ነው አብሬ አያይዤ የምነግራችሁ። ከዛ ሁሉ ደግሞ በላይ የህግ አካላቶች ራሱ አብርሽን እንደዛ ብለው ሲጠይቁ እጅግ ያሳፍራል። ተመልከቱ፣ አብርሽ አባት ነው። ታዲያ ልጅህን እንዲወስድ ያግታሉ ተብሎ ሲጠየቅ ምን አይነት ሞራል ነው የሚኖረው? ይህንን እንኳን ቆም ብሎ ለማሰብ ልጁ አልፈለገም። እባክህ አብርሽ ተረጋጋ። በዚህ ጉዳይ ቤተሰብም ለምንድን ነው የማይሆን ስም እንዲሰጥ የምታረገው? እህትክ ቡዜ፣ ወንድምክ ዴቭ እነሱን ሁሉ እርግጠኛ ነኝ አንተ ነህ እየመከርክ ልጁን እንውሰድ ልጁን እንዲናደርግ ሩታ ትጨነቅ እያልክ የማይሆን ድራማ ውስጥ የምትከታቸው። ለምን እንደዚህ አይነት ነገር ውስጥ ትገባለህ? ከሩታ ጋር ያለህን የተለያየ ነገር እዛው ጨርሱ። ልጅ እኮ እናንተ ወዳችሁ ፈቅዳችሁ ያመጣችሁት እንጂ ወዶ ፈቅዶ የመጣው ህይወት አይደለም። ለምንድን ነው የልጁን ህይወት እንዲኖር እማትፈቅዱለት? የእናት ፍቅር እያጣስ ለምን ታሰቃየዋለህ? ከዛ ባለፈ መልኩ ደግሞ የህግ አካላቶቹም እንደተናገሩት አሉ ተብሎ እንደሰማሁት ይሄ ልጅ የእውነት ሌላ ሰውስ ቢወስደው ነገ ማን ሊጠየቅ ነው? አብርሽ ነው ወይስ ይሄ ነው እየተባለ እየተድበሰበሰ ጉዳዩ በዛው እኮ ሊድበሰበስ ይችላል። ይሄን ነገር ሁሉ እንዴት ቆም ብለ ማሰብ አቃተ? ሲሆን የሩታ ቤት እንዲጠበቅ አድርገ ልጄ ልዑሌ ላይ ቀልድ አላቅም እኔም አልወስደውም ሌላም ሰው እንዳያስበው እኔም በወስደው በፕሮግራም ነው እና የሩታ ነገር እንዳለ ሆኖ የልጃችን ነገር ግን መለየት አለበት ብለህ ልጅህን ማስከበር ሲገባ አንተ ግን ዛሬም ድረስ እንግዲህ ጭራሽ ልዑልን ወስደ እናት ማስጨነቁን ቀጥለህበታል። ብዙ ሰው በሰሞነኛው ጉዳይ በሩታ ቢናደድም በልጁ ያደረከው ነገር ግን ብዙ ኦዲየንስ አንተ ላይ እየተነሳ በልጅማ ቀልድ የለም የአብርሽ ቤተሰቦች ተጠንቀቁ፣ አብርሽም ተጠንቀቅ እያለ ነው ብዙ ሰው እንዲናገር ያረከው። እንኳን ያንተን አይደለም የቤተሰቦችን ስም ሁሉ እያስነሳ ብዙ ሰው እነሱን እንዲናገራቸው እያረክ ነው። እባክህ አብርሽ ከእንደዚህ አይነት ድራማ ውጣ። ከሩታ ጋር ያለህ ነገር እርቅ ለመፈታት ወይም ደግሞ እሷን ለመጉዳት ልዑልን መጠቀሚያ አታድርግ። ደግሜ ደጋግሜ የምነግርህ ይሄ ልጅ ሌላ ሰው እንኳን ቢወስደው ነገ ላይ አንተ ነህ የወሰድከው አብርሽ ነው የወሰደው ተብሎ አሁንም ጉዳዩ የተደበሰበሰ ልዑሌ ይጎዳል። ይሄ ነገር ላይ የማይሆን ጥርጣሬ ውስጥ እንዳትገባ፣ ወደፊትም በማይሆን ነገር ስምክ እንዳይነሳ ከእንደዚህ አይነት ነገር ውጣ። ልዑልን ወዲያ ወዲህ ያረጋችሁ የምትጮቱበት አይደለም። ልዑሌ ሲሆን የእናትም የአባትም ፍቅር እያገኘ በጋራ ማደግ ያለበት ልጅ ነው እንጂ በዚህ በኩል አንዱ ጋር በዚህ በኩል አንዱ ጋር እየሆነ ልጃችሁን እየጎዳችሁ ኦዲየንስም እያስጨነቃችሁ ሌላ ድራማ የምትሰሩበት አይደለም። እባክህ አብርሽ ከእንደዚህ አይነት ነገር ሁሉ እንድትወጣና ወደ በፊት ነገር እንድትመለስ ነው በማክበር የዛሬን መልእክቴን እማስተላልፍልህ። ከሰሞኑ እየሆኑ ባሉት ጉዳይ እናንተስ ምን አይነት ሀሳብ ምልከታላችሁ? በኮመንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም